ሰላም ሰላም ውድ የዩቲዩብ ተመልካቾች እንዴት ናችሁ? እኔ ደህና ነኝ። ተምኔሉ ላይ እንዳነበባችሁት በ3 ወር ውስጥ ፕሮፌሽናል ግራፊክስ ዲዛይነር መሆን ትችላላችሁ። ብዙ ሰዎች በስልክ ብቻ ግራፊክስ ዲዛይነር መስራት አንችልም ይላሉ። ይሄ ግን ትልቅ ውሸት ነው። በስልክ ብቻ ግራፊክስ ዲዛይነር ለዚያው ፕሮፌሽናል ግራፊክስ ዲዛይነር መሆን ትችላላችሁ። ይሄ ቪዲዮ የመጀመሪያ ቪዲዮ ስለሆነ በዚህ ቪዲዮ ስልክ ላይ የምንጠቀምበት አፕሊኬሽኖችን እና አፕሊኬሽኑን እንዴት እንደምንጠቀምበት አሳያችኋለሁ። አፕሊኬሽኑ ፒክሰል ላብ ይባላል። ከዚህ በፊት አይታችሁ ሊሆን ይችላል። ባታዩም ችግር የለውም። እኔ አጠቃቀሙን አሳያችኋለሁ። እቃዎችን ባክግራውንድ ላይት ምናምን የምናመጣበት ደግሞ ፒንተረስት ይባላል። ባክግራውንዱን ሪሙቭ የምናደርግበት ደግሞ ካፕከት ይባላል እና ላይት ምናምን የምንጨምርበት ላይት ሩም ይባላል አፕሊኬሽኑ። አሁን ቀለል አድርጌ ከፒክሰል ላብ ውስጥ ዋና የተባሉ ወይም አብዛኛውን ጊዜ ግራፊክስ ዲዛይን ስናደርግ የምንጠቀምባቸው ሴቲንጎችን እና ደጋግመን የምንነካቸው ቦታዎችን አሳያችኋለሁ። በቀጣይ ቪዲዮ ደግሞ ፖስተር፣ ባነር፣ ዩቲዩብ ተምኔል፣ ሎጎ ብዙ ነገሮችን እየሰራን እንቀጥላለን። ፒክሰል ላብ የሚባለውን አፕሊኬሽን ስንከፍተው አፕሊኬሽኑ ይሄንን ይመስላል። ፒክሰል ላብ አፕሊኬሽን የሚባለው በስልክ ላይ ግራፊክስ ዲዛይን የምናደርግበት አፕሊኬሽን ነው እና አፕሊኬሽኑ ከዚህ በፊትም አይታችሁት ሊሆን ይችላል፣ ብቻ ነው ያላውቅም። አፕሊኬሽኑ ይሄንን ይመስላል። ትክክለኛ የፒክሰል ላብ አፕሊኬሽን ይሄ ነው። አሁን ከአፕሊኬሽኑ ውስጥ ዋና የተባሉ ቦታዎችን አንድ ዲዛይን ስንሰራ ደጋግመን የምንጠቀምባቸው ቦታዎችን አሳያችኋለሁ። በመጀመሪያ ላይ አንድ ዲዛይን ለመስራት እነዚህ ነገሮች ማወቅ አለብን። መጀመሪያ ላይ የምንሰራውን ነገር ማወቅ አለብን። የምንሰራው ነገር ተምኔል ነው፣ ፖስተር ነው፣ ባነር ነው፣ ሎጎ ነው፣ ምን እንደሆነ ብቻ ማወቅ አለብን። ወደ አፕሊኬሽኑ ከገባን በኋላ አንደኛ ወደ አፕሊኬሽኑ እንደገባን ማድረግ ያለብን ነገር እቺን የሶስት ነጠብጣብ ትታያለች። እሷን ነክተን ኢሜጅ ሳይዝ የምትሏለች እዚህ ጋር ሳይዙ መቀየር ነው። ለምሳሌ እኔ አሁን ዩቲዩብ ተምኔል መስራት ብፈልግ እቺን የቀስት ምልክት ነክቼ እዚህ ጋር አለቻ ዩቲዩብ ተምኔል የምትሏን ነካለው ማለት ነው። 12 በ80 ስፋቱ ነው ይሄ 7 በ20 ደግሞ ርዝመቱ ነው እና የዩቲዩብ ተምኔል በዚች ስፔስ ውስጥ ነው የምትሰራው። በተጨማሪ 3 ነጥብጣቧን ነክተን ኢሜጅ ሳይዝ የምትሏን ነክተን ሳይዛችንን ወደ ፈለግንበት መቀየር እንችላለን። እኔ አሁን 1200 ላርግና ይሄንን ደግሞ 1700 ባረግ ወደዚህ ይቀየራል ማለት ነው። ይሄ ስፔስ ፖስተር ወይ ባነር የሚሰራበት ስፔስ ነው እና አሁንም በ3 ነጥብጣባ ውስጥ ያለ የሚጠቅማችሁ ነገር ዩዝ ኢሜጅ ፍሮም ጋለሪ የምትለው በጣም ትጠቅማለች እዚህ ውስጥ ማለት ነው። ከባነራችሁ ጀርባ ማስገባት ብትፈልጉ እቺን 3 ነጥብጣባን ነክታችሁ ዩዝ ኢሜጅ ፍሮም ጋለሪ የምትሏን ነክታችሁ ማስገባት ትችላላችሁ ማለት ነው። ቀጣይ ደግሞ የፕላስ ምልክት አለች እዚህ ጋር እሷን ነክተን ቴክስት የምትለው አለች ቴክስት ማስገባት እንችላለን። በተጨማሪ አፕሊኬሽኑ የራሱ ስቲከር አለው ስቲከሩን ማስገባት እንችላለን እና አራተኛው ላይ ያለው ሼፕ ነው ሼፕ ማስገባት እንችላለን። ፍሮም ጋለሪ የምትለዋን ነክተን ለምሳሌ ፍሮም ጋለሪ የምትለዋን ነክተን እንደዚህ የፈለግነውን ፎቶ ከጋለሪ ማምጣት እንችላለን። ለምሳሌ እኔ አሁን ለእናንተ ለማሳየት ማለት ነው ይሄንን ፎቶ ባመጣ ማለት ነው አስገባውት እንበል። ፍሮም ጋለሪ የምትሏን ስንነካ እንደዚህ ማስገባት እንችላለን። እንዳይወሳሰብባችሁ እዚህ ጋር 3 ነጥብጣቧን ነክተን ዩዝ ኢሜጅ ፍሮም ጋለሪ የምትሏን ስንነካ ባክግራውንድ ነው እንጂ የምንሰራበት ፎቶ እያስገባን አይደለም። ይሄ እንዳይወሳሰብባችሁ። እዚህ ጋር አሁን የፕላስ ምልክቷ ውስጥ ተጨማሪ ነገር ድራው የምትሏለች ድራው ማድረግ እንችላለን። እዚህ ላይ የፈለጋችሁ ድራው የምትሏን ነክታችሁ ከለሩን መርጣችሁ ማለት ነው። እኔ አሁን ጥቁሩን ብመርጥ ይሄው ጥቁሩን ነካውኝ። ከዛ ፔን ሳይዝ የምትጽፉበት ብዕር ትልቅ እንዲሆን ማለት ነው ትጨምራላችሁ። ከዛ ስሙዝነሱን ትጨምራላችሁ እዚህ ጋር ደግሞ ብለር ማድረግ ከፈለጋችሁ እኔ አሁን ብለር ለማድረግ ይሄው እስከ መጨረሻ አረኩት ራይት የምትሏን ነካውኝ። ይሄው እዚህ ጋር እንደምታዩት አሁን አያችሁ እዚህ ጋር ብለር የሆነ ድራው አድርጌያለሁ ማለት ነው። አሁን ወደ ታች ስንመጣ ደግሞ ቴክስት ለማስገባት ብንፈልግ ዲዛይናችን ላይ ቴክስት ግዴታ ነው እና እቺን ትታያለች እሷን ነክተን ቴክስት የምትሏለች ቴክስቷን ነክተን ይሄው ከላይ እዚህ ጋር እንደምታዩት ኒው ቴክስት የምትሏ ትመጣለች። እሷን እንደዚህ ያዝን ማንቀሳቀስ እንችላለን። ኤዲት ቴክስት የምትሏን ነክተን እቺን በጣም ጠቃሚ ነገር ናት ግራፊክስ ዲዛይን ለመስራት ማለት ነው። አሁን እዚህ ጋር እኔ ዲዛይን ብዬ ብጽፍ ይሄው
በቀጣይ ደግሞ ዲሌት ማድረግ ብንፈልግ ዲሌት የምትለዋን ነክተን ዲሌት ማድረግ እንችላለን። በመቀጠል ደግሞ ኮፒ የምትለዋለች። ይሄንን ቴክስት ኮፒ ማድረግ ብፈልግ ይሄው ኮፒ የምትለዋን ነክቼ ሁለት ማድረግ እችላለሁ ማለት ነው። በመቀጠል ቱ ፍሮንት እና ቱ ባክ አለ። የሆነ ፎቶ ከጋላሪ ብናመጣ ለምሳሌ ይሄንን ፎቶ ከጋላሪ ባመጣ ማለት ነው። ይሄንን ቴክስት ከፎቶ በስተጀርባ በኩል ማድረግ ብፈልግ ይሄንን ቴክስት ማለት ነው ቱ ባክ የምትለዋን ነክቼ እንደዚህ ከኋላው ማድረግ እችላለሁ ማለት ነው። እቺን ቴክስት ደግሞ ከፎቶ በላይ ማድረግ ብፈልግ ቱ ፍሮንት የምትለዋለች ይሄው እዚህ ጋር እንደምታዩት ከፎቶ በላይ ማድረግ እችላለሁ ማለት ነው። አሁን ቀጣይ ላይ ያለው ፖዚሽን ነው። ፖዚሽንም በጣም አስፈላጊ ነገር ነው። በተለይ ትናንሾች ቴክስት ምናምን ስናስገባ በጣም አስፈላጊ ነገር ነው። ለምሳሌ ወደ ላይ ማድረግ ብንፈልግ ይሄው እዚህ ጋር አለ፣ ወደ ላይ ማድረግ እንችላለን ማለት ነው። እንዲፈጥንላችሁ ከፈለጋችሁ እዚህ ጋር መጨመር ትችላላችሁ። ይሄው ወደ ላይ በፍጥነት ወደ ታች ከፈለጋችሁ ይሄውና ወደ ጎን በግራ በቀኝ ምናምን ማድረግ ትችላላችሁ። ይቅርታ ቤተሰብ እዚህ ጋር እንደምታዩት ቪዲዮ ስለረዘመብኝ ማለት ነው። የዚህ ቪዲዮ ቀጣይ ቻናሉ ስር ስላለ ገብታችሁ ማየት ትችላላችሁ። ከዛ በፊት ግን እስከዚህ አይታችሁ እስከዚህ ድረስ መታችሁ ይሄንን ቻናል ሰብስክራይብ ሳታደርጉ መውጣት ሌላ ነገር ነው። ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ። ጥያቄ ነገር ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።